ያኔ ግን ለምንድን ነው ተሳስተሽ እንዳታፈቅሪኝ ያልኩኝ? መንገደኛ ስለሆንኩና አንቺ ሞግደስ ስላልፈልኩ። እኔ መጉዳት አትፈልግም፣ ግን ደግሞ በየሄድኩበት እየተከተልክ ታስጨንቀኛለህ። ሰብሊ ደግሞ አካበድሽ። እኔ እኔን ያክል አላስጨነቅኩሽ። ሰው እንዲያፈቅር ማትፈልግ ከሆነ ለምንድን ነው ሰው ካልቀረባችሁኝ ብለህ ሙጭኝ የምትለው? ምን ነው የሚሰብለው? አፈቅርሽኝ እንዴ? አዎ ብለህ ነው የሚፈጠረው። አንተ እንደሆነ ትእዛዝን አስተላልፋል። ተሳስተሽ እንዳታፈቅሪኝ እንዴ? ሰብሊ ምን ሆነሽ ነው? እያለቀሽ እኮ በፈጠረ በቃ ተው፣ አትከተለኝ። ሰብሊ እኔ በጣም ደክሞኝ ሰላም ማጣቱ ከአንቺ ጋር ወደፊት ወደ ኋላ ነው። ታዲያ ለምን አትተወኝም? እንዲህ ቀላልማ ቢሆን ኖሮ መንገዱ አልገባኝም። እንዴት ነው የማይገባሽ? በጣም እኮ ነው የምወድሽ። በቃ ለዛም ልተውሽ አልችልም። ብዙ ጊዜ ሞከርኩ ግን በቃ አልቻልኩም። እኔም እኮ ጠላሃለሁ አልወጣኝም። እውነቱን ንገረኝ ካልሽኝ ግን አትወጪኝ። እወድ ነበረ ግን ምን አሁን ጠላሽኝ? አልጠላሁም፣ ግን በቃ አሁን ብዙ ነገር ግራ ገብቶኛል። ምንድነው ግራ ያጋባሽ ነገር? እስኪ ግልጽ አድርጊልኝ። ልነግርህ አልችልም። ቆይሽ አሁን ይቅርታ አላደረግሽልኝ? አድርጌልካለሁ። ታዲያ ምንድነው ነገሩ? ካልጠላሽኝ ይቅርታ ካደረግሽልኝ አብረን እንዳንሆን የሚያደርገን ነገር ምንድነው? አላውቅም፣ ግን በቃ ማሰብ ፈልጋለሁ እኮ። ለምን? እባክህ ጆኒ በቃ አታስጨንቀኝ። አሁን ላይ መልስ የለኝም። መልስ ሳገኝለት እነግርሃለሁ። አይኔ ያየማ ከጂስቶች ዝም ብያለሁ። ቆይ የሆነን ሰው ወደድኩት ኦር ተመቸኝ ማለት እንዴት ነው ካላሜ ጋር አስታርቄ ልሄድ የምችል? ዛሬ ደግሞ ሰላም ተሚል እንዴት ነሽ ቤዛ? መስገን ወደና ነኝ። ስለዚህ ፍቅር አይዘኝም ያላማ ሰው ነኝ ምናምን የምትለው ልጅ ፍቅር ጨምደደህ ማለት? አይ ፍቅር እንኳን አልያዘኝም፣ ግን የሆነ ሰው ደስ ብሎኛል። መጀመሪያ ለጠየቀኝ ጥያቄ መልስ ከመስጠቴ በፊት አንተ ራስን ከራስ ጋር አስታርቅ። እንዴት ነው ከራሴ ጋር የምታረቀው? አልተጣላንም እኮ። ሰማኝማ፣ እውነት ሌላ ኩራት ሌላ። እሱ ደግሞ ምን